በጣም ደስ የሚል ፊልም ነው። በጣም ያበደ ፊልም ነው። ያው ሳክስ ከሌለ ሰላም እንዴት ናችሁ? ቡከር ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆኑ ቡከር እባላለሁ። ሰብስክራይብ ብትሉን በመንካት ይሄን የተከበረ ህንድ ፋሚሊ ይቀላቀሉ። እቺ ሴት ማነች አለቃዬ? የእናቷ ስም ጃንኪ ነበረ። እኛ እሷን ሲታ እያልን እንጠራታለን። አንድ ታሪክ እነግርሻለሁ። አንድ ሴጣን ነበረ። ኩራትና ኢጎ የሱ መሳሪያ ነበረ። እሱ በኃይል ነበር የሚነክሰው እና በውሸት ያሸንፍ ነበር። አንድ ቀን ለልቷ ወደ ቤቱ ወሰዳት። ሲመስለኝ ልጅቷን ራሱ ነው ያሳደጋት። እስኪ እንቀጥል። ያው ራሱ አሳድጓት ምናምን ይመስላል። ታሪክ ያውቃል። ይሄ ታሪክ መጨረሻው እንዴት አይነት እንደሆነ ግን በዚህን ጊዜ ሲታ ዛሬ ለንካው ልታቃጠለው ራሷ መጣለች። በለው አንቺ አክሽን ፊልም መስራት ጀመርሽ። ከዚህ በፊት ደግሞ የፍቅር ፊልም ነበር የምትሰራው። እባካችሁ አሪፍ ነው ግን አያያዟ አጀማመሩ አሪፍ ስለሆነ እስኪሆንላት እንትን ነበር የምናውቃትና በህንድ የፍቅር ፊልም ነበር። አሁን በአክሽኑ ያዋጣልና እኔ አንቺ ላናግርሽ እፈልጋለሁ። መጀመሪያ አስቆመኝ፣ ከዛ በኋላ አናግረኝ። አልፋ ፕሮግራም አረ በለው ሼባውም አለበት ጭራሽ። አረ የሚገርም ፊልም ነው። ይሄ ሰው ባይዘው ይሄ ሼባ ይመችኛል በጣም እኔ ከምወዳቸው የሆነ ፊልሙ ራሱ ጽድት ያሉ ፊልሞች ናቸውና በጣም ደስ ከሚሉኝ ፊልሞች የህንድ አክተር ማለት አንዱ ይሄ ነው። በጣም የሱ ማስገደድ ነው። በሱ መንገድ የሚመጣ ካለ እሱን ይገለዋል። እኔ እየሰራሁ ያሉት እሱ ታሪክ ነው። አሸናፊነት ታገኛለች ሲታ። የጫኳ አንበሳ እሷ ነች። አሁን ጀምር የእሳት ፈተናሽን። ይሄ ካለበትማ ያበደ ነው። አረ እንደሚታየው ኮፊ ሆኖ ምን እንጃ። ይሄ ፊልም በጣም ደስ የሚል ፊልም ነው። በጣም ያበደ ፊልም ነው። ደስ ይላል። በዚሁ ከቀጠለ ማለት ያው ሳክስ ከሌለበት የህንድ አልፋ ሁሉ አክብራ ታቀም። አሁን ህንድ አልፋን ይፈራል ከዚህ በኋላ። በቅርብ ቀን ከፈስ ተስፋ በለው መልሶ መጀመሪያ አሳድጓት ነበር። አሁን ደግሞ ካደችው ማለት አንገቷን እንዴት ነው ያዘው? እባካችሁ ይሄ ፊልም ይበልጥ እያጓጓኝ ነው። ብንቀጥል ይሻላል። በለው አርቲክል አለበት ማለት ነው። አርቲክል አለበትማ በቃ ያበደ ፊልም ነው የሚሆነው። ያው መጨረሻ ላይ እሱ ትንሽ ፓርቲ ይመስለኛል። ግን ያን ያህል ብዙ ቢሆን ከመጀመሪያው ጀምሮ ያሳዩታል ብዬ ተስፋ አድርጋለሁ። ይሄን ያህል ያጠፋፋንበት ምክንያት ማለት በጣም ከባድ ነበር። እኛ አለ ብለን ज़िंदगानी बड़ी खूबसूरत हुई जन्नत अब और क्या होगी कहीं ልቁም ወጥቶ ከእናንተ ጋር ያራራቀኝ ምክንያት የመጀመሪያው ምክንያት ይሄ ነው። ብቻ መልሼ ስላገኘኋችሁ በጣም ደስ ብሎኛል። ምን የማይረባ ነገር ነው እና በጣም ከባድ ነገር ነበር።
በዛ በጣም መልሰን ስለተገናኘን ደስ ብሎኛል። ያው አንዳንድ ጉዳይም ነበርና አለመመቻቸት ምናምን ብዙም ነበር። ምን ይሳናል ያ ጊዜ ዛሬ ቪዲዮ ይመስል ነበር። እስኮናቸውም ሰብስክራይብ ብትላመጋት እንደረሱ በቀጣይ ቪዲዮ አገኛቸዋለሁ። ፊቶች እንድፋም ደግሞ ላይክ ማድረግ እንደረሱ በቀጣይ ቪዲዮ አገኛቸዋለሁ። እስከዛው ድረስ ግን አሁን ይመቻችሁ።